ሰላም ሰላም ጤና ይስጥልኝ። የእውነተኛ ኑሮ ቻናል ቤተሰቦች ለዛሬም አምልኮ በተሰኘ አማልክት በምድር ዙሪያ ያሉ በአራት ምድብ መድበን አይተናል። ዛሬም ለእያንዳንዳቸው አንደኛ፣ ሁለተኛ፣ ሶስተኛ ብለን የምናቀርበው በአንደኝነት ጀምረን የምናቀርበው ቪዲዮ እንደሚከተለው ይቀርባል። ከአራቱ ምድብ አንደኛው እውነተኛ አምልኮ የሚል ትናንት ፖስት በተደረገው መልእክት አይተናል። እውነተኛ አምልኮ ማለት እውነተኛ ለሆነ ፈጣሪ ለሚገባው ጌታ ለሚገባው ፈጣሪ መከተል፣ መታዘዝ፣ ማምለክ፣ መገናኘት፣ መደማመጥ፣ መግባባት የሚል ሲሆን እውነተኛ አምልኮ የሚያሰኘው ዋናውና አንደኛው ፈጣሪ ማን እንደሆነ ወይም ፍጡር ከፈጣሪው ጋር መገናኘት ማለት ሲሆን ከፍጡራንም አንደኛውና በአምሳያው የተፈጠረ በጌታ ፍቃድ በጌታ ክብር ተሰጥቶት የተፈጠረ በአምሳያው የተፈጠረ ሰው ነው። እኛ ሁላችንም ሰዎች በአምሳያው የተፈጠርን በተምሳሌቱ የተፈጠርን ለዓላማ የፈጠረን በምድርም እንድንኖር ምድርም ያዘጋጀልን ፈጣሪ አለ። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ፈጣሪ ጌታ ሰው በመልኩ ፈጠረ ይለናል። ስለዚህ እኛ ሰዎች በማን የተፈጠርን ነን? በጌታ በአምላክ በሁሉ ቻይ በፈጣሪ የተሰራን የተፈጠርን ለታላቅ ዓላማ ያዘጋጀን ፍጡራን ነን። ስለዚህ መከተል፣ ማምለክ፣ መታዘዝ፣ መገዛት፣ መስማት፣ መደማጥ፣ ማድመጥ፣ መደማመጥ፣ መግባባት የሚባለውን ነገር ከፈጣሪው ጋር መገናኘት ይገባዋል፣ መከተል ይገባዋል፣ ማምለክ ይገባዋል፣